ሲፒጂ አምስት ኢትዮጵያውያን ጋዜጠኞች ከስር እንዲፈቱ በሽብርተኝነት ተግባር ላይ መሳተፋቸውን እንዲያምኑ ጫና እየተደረገባቸው መሆኑን ገለጸ። የሱዳኑ ፈጣን ድጋፍ ኃይል በኢትዮጵያ ድንበር አቅራቢያ የምትገኘውን ቁልፍ ከተማ ኩምሩክን መቆጣጠሩን አስታወቀ። ስለዚህ መረጃ እናካፍላችኋለን። ኢራን የኒውክሌር ቦምብ ለመስራት ረዥም ጊዜ ያስፈልጋታል። የሞሳድ ዋና አዛዥ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ሲፒጂ አምስት ኢትዮጵያውያን ጋዜጠኞች ከስር እንዲፈቱ በሽብርተኝነት ተግባር ላይ መሳተፋቸውን እንዲያምኑ ጫና እየተደረገባቸው መሆኑን ገለጸ። የጋዜጠኞች መብት ተሟጋች ድርጅት የሆነው ሲፒጂ ለ3 ዓመታት በስር ላይ የሚገኙት አምስት ኢትዮጵያውያን ጋዜጠኞች እንዲለቀቁ በሽብርተኝነት ተግባር ላይ መሳተፋቸውን እንዲያምኑና ይቅርታ እንዲጠይቁ ጫና እየተደረገባቸው መሆኑን ገለጸ። ድርጅቱ የኢትዮጵያ ባለስልጣናት ጋዜጠኞቹን እንዲፈቱም ጥሪ አቅርበዋል። በስር ላይ የሚገኙት ጋዜጠኞች ማለትም ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማው፣ ዳዊት በጋሻውና አባይ ዘውዱ በ2015 ዓመተ በአማራ ክልል በተከሰተው አለመረጋጋት ጋር በተያያዘ በሰሩት ዘገባ የሽብርተኝነት ክስ ቀርቦባቸዋል። እንደ ሲፒጂ ገለጻ የጋዜጠኞቹ ጠበቃ ሰለሞን ገዛኸኝ አምስቱም ጋዜጠኞች የይቅርታ ደብዳቤ ለመፈረም ወይም ደግሞ ለመጻፍ ፈቃደኛ እንዳልሆኑ ተናግረዋል። በተጨማሪም የማረሚያ ቤት ኃላፊዎች ጋዜጠኞቹን ከሌሎች እስረኞች ለመለየት በመንግስት የቀረበውን የይቅርታ ረቂቅ ሰነድ ተከትለው ራሳቸውን ደብዳቤ እንዲያዘጋጁ ለማስገደድ ማስፈራሪያ እንደደረጉባቸው ጠበቃው ገልጸዋል። የቀረቡት የይቅርታ ደብዳቤዎች ጋዜጠኞቹ መንግስት ጥፋተኛ ሲል ከጠራው እንቅስቃሴ ጋር በተያያዘ ለደረሰው ውድመት ለሰው ህይወት ማለፍ ለችግሩ ኃላፊነት እንዲወስዱ ወደፊት መሰል እንቅስቃሴዎች ላይ እንደማይሳተፉ ቃል እንዲገቡና ስምምነቱን ካፈረሱ የሚወሰደውን እርምጃ እንደሚቀበሉ የሚያስገድድ እንደሆነ ጠበቃው አብራርተዋል። ሲፒጂ በተጨማሪም በአማራ ክልል ግጭት ጋር በተያያዘ በሽብርተኝነት የተከሰሱ ሌሎች ከ300 በላይ ፖለቲከኞች፣ ጋዜጠኞችና ተካላት መሰል የይቅርታ ደብዳቤ እንዲፈርሙ መጠየቃቸውን የሚገልጹ የመገናኛ ብዙሃን ዘገባዎችን ጠቅሷል። እነዚህም ውስጥ 30 የሚሆኑ እስረኞች በህግ ፊት ራሳቸውን ወንጀለኛ አድርገው እንደማያቀርቡ በመግለጽ ጥያቄው ውድቅ ማድረጋቸው ተነግሯል። በጋዜጠኞቹ ላይ የተመሰረተው የህግ ሂደት አሁንም እንደቀጠለ ይገኛል። የፌዴራል ከፍተኛ ፍርድ ቤት ባለፈው የካቲት ወር በጎበዜ በመስከረምና ገነት እንዲሁም ዳዊት ላይ የቀረበውን የጋራ ክስ ሰፊ ማስረጃ ስላለው ሂደቱ እንዲቀጥል ብይን ተሰጥቶት ነበረ። የተከሳሾች የመከላከያ ምስክር መስሚያ ቀጠሮ በተደጋጋሚ የተራዘመ ሲሆን አሁን ግን ለህዳር 10 2019 ተቀጥሯል። የጋዜጠኞች መብት ተሟጋች ድርጅቱ አዲስ መግለጫ የወጣው ድርጅቱ በሽብርተኝነት የተከሰሱ ኢትዮጵያውያን ጋዜጠኞችን ህጋዊ አሰራርና ፍትሃዊ ፍርድ እንዲያገኙ በተደጋጋሚ ጥሪ ማቅረቡን ተከትሎ ነው። በካቲት ወር ሲፒጂ በአማራ ክልል በነበረው አለመረጋጋት ጋር በተያያዘ በሰሩት ዘገባና በሰጡት አስተያየት በ3 ዓመታት ያህል እስር ላይ እንደሚገኙት ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው ፍትሃዊና ግልጽ የህግ ሂደት እንዲኖር ለኢትዮጵያ ባለስልጣናት ጥሪ አቅርቦ ነበር። ድርጅቱ ክሱ የእድሜ ልክ እስራት ወይም የሞት ቅጣት ሊያስከትል እንደሚችልም አስጠንቅቋል። ድርጅቱ እንዳስታወቀው ከሆነ የአማራ ድምጽ ጋዜጠኛ የሆነው ጎበዜ ሲሳይ በግንቦት 2015 በጅቡቲ ተይዞ ወደ ኢትዮጵያ የተላከ ሲሆን የኢትዮጵያ ንቃት መስራች መስከረም አበራ፣ የኛ ሚዲያ ዘጋቢ ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከመጋቢት 25 እስከ ሚያዝያ 5 2015 ባለው ጊዜ ውስጥ ከተያዙ ጋዜጠኞች መካከል ይገኙበታል። በሌላ መረጃችን የእስራኤል የስለላ ድርጅት ሞሳድ የቀድሞ አዛዥ ዮሲ ኮሆን ኢራን በተፈጸመባት ተከታታይ ጥቃት ምክንያት የኒውክሌር ቦምብ የመስራት አቅሟ መዳከሙን ተናገሩ። ባለስልጣኑ የእስራኤል የስለላ ድርጅት ፎርዶ በተባለው የኢራን ከመሪ በታች የሚገኝ የኒውክሌር ተቋም ላይ በቅርብ ባደረገው ክትትል ከፍተኛ ጉዳት ስለደረሰበት መልሶ ለመገንባት ረዥም ጊዜ ያስፈልጋል ብለዋል። አሜሪካ በተቋሙ ላይ የደረሰችውን ጉዳት ሲያልሙት የነበረው ህልም ስኬት ነው ሲሉ የገለጹት ቢሆንም ይህንን ሲሉ ማለታቸው ምን እንደሆነ ግን ማብራሪያ አልሰጡም። የቀድሞ የሞሳድ አዛዥ ተቋማቸው ኢራን ለዓመታት ከመሪ በታች ስትገነባ የቆየውን ፎርዶ የኒውክሌር ተቋም በቅርበትና በዝርዝር ሲከታተል እንደቆየ ማክሰኞ ዕለት በተደረገ ስብሰባ ላይ ተናግረዋል። ጨምሮም ኢራን 60% የዳበረ ዩራኒየም አዘጋጅታለች በማለት ምንም እንኳን ንጥረ ነገሩ በከፍተኛ ደረጃ የዳበረ ቢሆንም የኒውክሌር ጦር መሳሪያ እንዲኖራት ያስችላል ማለት አይደለም ብለዋል። 60% ዩራኒየም ማዳበር ማለት በቦምቡም ለመስራት ገና ብዙ ርቀት መጓዝ የሚያስፈልገው ነው ብለዋል። አሜሪካ ፎርዶ የተባለው ከተራሮች በታች የሚገኝ የኒውክሌር ተቋሟ በልዩና በከባድ ቦምብ የደበደበችው ባለፈው ዓመት ሰኔ ወር በተፈጸመ ጥቃትም ነበረ። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ለዘገባችን እናልፋለን። የሱዳን ፈጣን ድጋፍ ኃይል በኢትዮጵያ ድንበር አቅራቢያ የምትገኘውን ቁልፍ ከተማ ኩምሩክን መቆጣጠሩን አስታወቀ። የሱዳን ፈጣን ድጋፍ ኃይል RSF እና አጋር ታጣቂዎች ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ የምትገኘውንና ስትራቴጂካዊ ጠቀሜታ ያላትን ኩምሩክ ከተማ መቆጣጠራቸውን አልጀዚራና ዘናሽናል ዘገቡ። የወታደራዊና የመንግስት ምንጮች ሐሙስ ዕለት ለአልጀዚራ እንደገለጹት የሱዳን መከላከያ ሰራዊት አባላት ለቀው መውጣታቸው ከኩምሩክ ውጪ መክተማቸውን ተከትሎ የRSF ታጣቂዎች የሱዳን ህዝቦች ነጻነት ንቅናቄ አባላት ወደ ከተማዋ ገብተዋል። ታጣቂ ቡድኑ በበኩሉ በሰራዊቱ ላይ ከፍተኛ ጉዳት ማድረሱንና በርካታ መሳሪያ
ሚሳኤሎችና ጥይቶችን መማረኩን ገልጿል። የሱዳን መንግስት RSF ከኢትዮጵያ ግዛት ውስጥ ጥቃቶችን ይሰነዝራል ሲል በተደጋጋሚ ሲከስ ቆይቷል። በግንቦት ወሩም ሱዳን ኢትዮጵያና የተባበሩት አረብ ኤሚሬቶችን ከኢትዮጵያ ግዛት ውስጥ በተነሱ ድሮኖች ካርቱምና አውሮፕላን ማረፊያን ጨምሮ የተለያዩ አካባቢዎች ላይ ጥቃቶች እንዲፈጸሙ አመቻችቷል ስትል ከሳ ነበር። ኢትዮጵያ የRSF ወይንም የኤሚሬትስ ኃይሎች የሚጠቀሙት ካምፓላ የሚለውን ክስ ውድቅ ያደረገች ሲሆን የተባበሩት አረብ ኤሚሬትስ በበኩሏ ለተጠቂው ቡድኑ መሰረት ተጠቃለች የሚለውን ክስ አስተባብላለች። እነዛ ናሽናል ዘገባና በRSF ቁጥጥር ስር የነበረችው አልኮምብሩ ከብሉ ናይል ግዛት ዋና ከተማ ዳማዚን 140 ኪሎ ሜትር እንዲሁም ለሱዳን ዋና ኤሌክትሪክ ኃይል ምንጭ ከሆነው የፎርሴስ ግድብ ከ160 ኪሎ ሜትር በላይ ትገኛለች። በዚህ ግጭት ወቅት ከተማዋ በተደጋጋሚ በሁለቱ አባላት ቁጥጥር ስር ገብታለች። RSF ባለፈው መጋቢት ወር አልኮምብሩን ተቆጣጥሮ የነበረ ቢሆንም የሱዳን ወር ባለፈው ወር ተቆጣጥሮ መልሶ ቁጥጥር ስር አስገብቷት ነበር። አሁን በRSF ቡድን ስር መግባቷ የተሰማው ሁለቱ ወገኖች በሱዳን የተለያዩ አካባቢዎች ባሉ ስትራቴጂካዊ ቦታዎች ላይ የሚያደርጉት ፊልማ በቀጠለበት ወቅት ነው። በጀነራል አብዱል ፈታህ አልቡራን የሚመራው የሱዳን ሰራዊትና በጀነራል መሐመድ ሐምዳን ዳጎሎ የሚመራው RSF መካከል በጎርጎሮሳውያኑ ሚያዝያ 2023 የተቀሰቀሰ ጦርነት አሁንም እንደቀጠለ ይገኛል። በዚህ ግጭት ምክንያት በ10 ሺህ የሚቆጠሩ ሰዎች የተገደሉ ሲሆን ከ14 እስከ 15 ሚሊዮን የሚደርሱ ዜጎች ደግሞ ከቀያቸው ተፈናቅለዋል። የተባበሩት መንግስታት ድርጅት በሱዳን ያለው ሰብአዊ ሁኔታ በዓለም ላይ ከሚታዩ ከፍተኛ አደጋዎች አንዱ ነው ሲልም ገልጾታል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌሎች ቴክኖሎጂዎች ዳግም እስክንገናኝ ድረስ በደህና ቆዩ።